ሰላም እንዴት ናችሁ? ባለፈው በክፍል አንድ መጠይቆችም ወይም ኢንተርቪው ሲደረግ አንድ ሰው ምን አይነት ጥያቄዎች ይጠየቃል የሚለውን ክፍል አንድ አይተን ነበረ። ዛሬ ደግሞ ቀጥለው ክፍል ሁለትን እናያለን። ባለፈው መኖሪያ ቦታ ጠይቆ ነበር ያቆምነው። ስለዚህ ዛሬ ደግሞ ሰደርካን በርኖታኬ ማል የትምህርት ደረጃ ወይም የትምህርት ደረጃሽ ምንድነው ማለት ነው። የትምህርት ደረጃ ስንል እስከ ስንተኛ ወይ ደግሞ እስከ ምን ያህል ሄዷል? ዲግሪ ነው፣ ማስተርስ ነው፣ ፒኤችዲ ነው ወይ ደግሞ ከዛ በታች ነው የሚለውን የሚገለጽበት ማለት ነው። ስለዚህ ሰደርካን በርኖታኮ ዲግሪ ጀልቀባቴ የትምህርት ደረጃዬ መጀመሪያ ዲግሪ ነው። ከዛ ቀጣይ ሙጠና ሆጂ ቀብዳ ካለ ደግሞ የስራ ልምድ አለ ወይም የስራ ልምድ አለሽ ማለት ነው። ከዛ ለዚህ መልስ ሲሰጥ ሙጠናው ሆጂ ወጋለማል ቀባ የሁለት አመት የስራ ልምድ አለኝ። ሙጠናው ሆጂ ወጋለማን ቀባ ማለት የሁለት አመት ስራ ልምድ አለኝ ማለት ነው። ከዛ ስለ ጋብቻ ሲጠይቅ ደግሞ ሀሊጋ ይላክ ማለት የጋብቻ ሁኔታ ወይም የጋብቻ ሁኔታሽ ምንድነው? ወይም የጋብቻ ሁኔታሽ እንዴት ነው ለማለት ነው ማለት ነው። ከዛ ይሄ ደግሞ መልስ ሲሰጥ ጋይል ንጃረን ትዳር አልመሰረትኩም የሚለውን መልስ መስጠት ይችላል ማለት ነው። ስለዚህ ቀጣይ ቪዲዮ በሌላ እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ለሌሎችም አጋሩት። ፎሎ፣ ሼር፣ ላይክ ማድረጋችሁን አትርሱ። አመሰግናለሁ።